አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የከድጃ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ያላችሁም እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የሴቶችን ዶክተር ልበለው እንዴ አያንስበትም እና ብዙ ጊዜ ለሴት ልጅ ጢስ ጤና ነው። በተለይ የወሎ ልጆች በደንብ ታውቁታላችሁ። እና አሁን ደግሞ በዘመናዊ መልኩ ሁሉም ነገር እቃው ሁሉ ነገር ወንበሩ መጥቶልናል ማለት ነው። በፊት ታውቃላችሁ ያው በጣም ከባድ ነው። ሰው ከሌለ አንድ ሴት ጢስ ለመሞቅ በጣም ይከብዳታል። ጢስ ማያያዙ ሰዓቱ ምናምኑ ሳይሆን የሚያለብሳት ሰው ግዴታ ያስፈልጋታል። የሚያግዛት ምናምን በጣም ጓደኛ ያስፈልጋል ያኔ ማለት ነው። አሁን ግን ማሻአላ ተባረካለ ሁሉም ብቸኛ እንደሆነ አውቆ ነው መሰል ጊዜው ሲቀያየር ሁሉ ነገር እየተቀየረ ነው። ታውቃላችሁ አሁን ላይ ያው አብሮ መኖርነት ብዙም አይደለ። ሁሉም የተለያየ ህይወት ነው የሚኖረው፣ የተለያየ ቦታ ላይ ነው የሚኖረው። እና አንድ ሴት ልጅ ብቻዋን ጢስ መሞቅ ትችላለች ማለት ነው። ምክንያቱም አልብሱኝ የማትልም ገዋኑ በጣም ደስ የሚል የማያስቸግር ጥልቅ ብቻ የሚደረግ ነው። እንደምታዩት ክሰል ማያያዣዎቹም ወይባውን የምንሞቅበትም እንደምታዩት እንዳያቃጥል እስከ ክዳናቸው በክዳናቸው ቀዳዳ ነው ጢሱ የሚወጣው። ቢነድ እንኳ እኛ ጋር አይደርስም ማለት ነው። ወንበሩም እንደምታዩት በስነ ስርዓት ወገባችንን እንገደፍ ብለን እንድንሞቅ የሚያመች ወንበር በጣውላ እንዲሁም ደግሞ የስፎንጅ ጭምር ያለው ይሄ ጥቁር ቆዳ ልብስ ያለበት ስፎንጅ ጭምር ወንበር ነው። ያው እናቶቻችን አይፈልጉትም የኛ ሆኖ ትውልድ ነው እንጂ ምክንያቱም እነሱ ብዙም ሰውነት ለመሞቅ አይመችም ሊሉ ይችላሉ። ይሄ ማለት ነው ስፎንጁ ያው ከላይ እንትን ስለለበሰ ነው ማለት ነው። እና ያኛው ወንበር የሚሻል ይመስለኛል እኔ ምክንያቱም ይሄ እርግጥ ለምቾት አሪፍ ነው። ግን ለጢሱ ሙሉ ሰውነታችን በተለይ ጢስ ስንሞቅ ብዙ ጊዜ እኛ ሴቶች እግራችንን እግር ከጉልበታችን ኋላ ያመናል። ለሱ በጣም መድኃኒት ነው፣ ጥንካሬ ነው። እንዲሁም ወገባችን ብዙ ጊዜ በጀሪካ የምንሸከምበት ቦታ ላይ ምንም ስደት ብንሆን ያውንም ነገር የማይቀር ነው። ሀገራችን ስንገባን ምንም ከተማ ሆንም ገጠርም ሆንም እኛ ሴቶች ከሸክም ወደ ኋላ የምንሸከመው ነገር ሊኖር ይችላል። ብዙ ጊዜ ወንድ ልጅ በእጁ ነው የሚያንጠለጥለው፣ እኛ ደግሞ በእጅ ማንጠልጠል ነገር ብዙም አንችልምና ጢስ በጣም ጠቃሚ ነው ማለት ነው። በዚህ በዘመናዊ መልኩ መጥቶልናል። እንዲሁም ለወገባችን ውበትም ይጨምራል፣ ፊታችን በጣም ያጸበርቃል ምናምን ነገር። ከውበቱም አልፎ ደግሞ ያው ሰውነታችን በጣም ስራ ስለምንውል ቤት ብዙ ነገር ስለምንሰራ ያው የሴቶች ስራ ሁሉ ነገር አድካሚ ነው። ምጣዱን ምኑን ልብስ አጠባ አለ፣ ውሃ አለ፣ ቤት ጽዳት አለ፣ በዛ ላይ ልጅ አልምናለና ያው ዱፍ ዱፍ ስንል ሰውነታችን ያው በጠስጠስ ቁመጥመጥ ብሎ ነው የሚውለውና በዛ ሰዓት ማታ ሙቀን ስናድር በማግስቱ ሌላ አጥንታችን ሁላ ተገጣጥሞ ጤነኛ ሆነን እንነሳለን ማለት ነው። ያው ዝም ብለን በዛ በደከመበት ስናድር ደግሞ እንደገና ሁለተኛ ሌላ በሽታ ያው በጣም ብዙ ጉዳት ስላለብን እና ሴት ልጅ ወይባ ጭስ ብትሞቅ አሪፍ ነው። በተለይ በገጠር አካባቢ የተለያየ እንጨት ነክ ነገሮች ይሞቃሉ። በከተማው ደግሞ በብዛት ወይባ ነው የተለመደው የሚታወቀውም። ግን ወይባ በጣም ጠቃሚ ነው። አንዱ እንጨት ይበቃል። ገጠር 3 4 አይነት እንጨት ከሚሞቁት